ሰላም ሰላም የዩቲዩብ ቻናል ተከታታዮች በሙሉ እንደምን አላችሁ? በዓለም ዳርቻ ያላችሁ እኔ እግዚአብሔር ይመስገን ደህና ነኝ። ሁሉ ሰላም፣ ሁሉ መልካም አለሁኝ። እኔ ዛሬ እንግዲህ በአዲስ ቪዲዮ ተከስቻለሁኝ። ዛሬ የምንወያየው ማለት ነው የማዳም ቅመሞች ወርቅ ገዙ። እያንዳንዳችን ማለት ነው እያንዳንዳችን በአረብ ሀገር ላይ ስንኖር ብዙ ጊዜያት አመታት እናስቆጥራለን። ያን የምናስቆጥረውን ገንዘባችንን ግን ምንም ጥቅም ላይ ሳንውል ወይ ከገንዘባችን ላይ ሆነ ወይም ደግሞ ከጤናችን ሳንሆን ወይ በቃ የተለያዩ ችግሮች ያጋጥሙናል ማለት ነው። እያንዳንዳችን ግን ማለት ነው የተለያየ ነገር ከምንገዛ ለምሳሌ የሽፎን ሊሆን ይችላል፣ የሀበሻ ቀሚስ ሊሆን ይችላል፣ ሌሎች ነገሮች ሊሆን ይችላል። ይህንን ከምንገዛ አትግዙ አልልም፣ ግዙ ግን ማለት ነው ከምንገዛ ወርቅ ብንገዛና አንደኛ ብንጠቀም ማለት ነው። ወርቅ ገዝተን ብንጠቀም ጥሩ ነው። የተለየ ጥቅም አለው። አንደኛ ወርቅ ብንገዛ በወቅቱ አጊጠንበታል። ሁለተኛ ደግሞ ማለት ነው ገንዘባችን እንደ ተቀማጭ አድርገናል አስቀመጥነው ማለት ነው። ይህም ማለት ያው አብዛኞቻችን አረብ ሀገር ላይ ያለን ሰዎች የተለያዩ ገንዘባችንን እናባክናለን። ለምሳሌ ቤተሰብ ልንረዳ እንችላለን። እንደገና ደግሞ የተለያዩ ወጪዎችን ልናወጣ እንችላለን። ይሄንን አልባሌ ቦታ ላይ ከምናውል ገንዘብ መቆጠብ ግድ ይላል፣ ማስቀመጥ ግድ ይላል። ቢያንስ ማለት ነው ከምንልከው ላይ ሙሉ ደሞዛችን መላክ የለብንም። ቢያንስ ሙሉ ደሞዛችን 500 በወር 500 እንኳን ብንቆጥብ ማለት ነው ሌላውን የተለያዩ ወጪዎች አድርገን 500 ብንቆጥብና ወይም እንደ ገቢያችን መጠን ማለት ነው ቆጥበን ከዛ በ2 ወር በ3 ወርም በ4 ወርም ሊሆን ይችላል ያንን አጠራቅመን የሆነ ነገር ወርቅ ብንገዛበት የጣት ሊሆን ይችላል፣ የአንገት ሊሆን ይችላል። ሌላው ደግሞ የተለያዩ በቃ የሀብል ሊሆን ይችላል እና ይህንን ገዛን ማለት አንደኛ ገንዘባችንን አስቀመጥን ነው። ሁለተኛ አጌጥንበት። እንደገና ደግሞ ይሄን ገንዘባችንን ተቀመጠ ማለት የተለያዩ ወጪዎች አንዳረግም። ብሩን ከያዝነው ግን እቤታችን ወይም ደግሞ እጃችን ላይ ካስቀመጥነው ኪሳራ ወጪ ሊበዛበት ይችላል። ስለዚህ ይሄ ወጪን ለመቀነስ ወርቅ ገዝተን ብናስቀምጥ እንደገና ማለት ነው ለምሳሌ ወርቅ ባንገዛ እኔ ወርቅ አልገዛም ሀገሬ ቤት እሰራለሁ የሆነ ነገር ቦታ እገዛለሁ ብለን ካሰብን ደግሞ ምን ያክል አስተማማኝ ነው። ለምሳሌ በባለፈው ላይ ማለት ነው አባትየው ለአባቷ 12 ዓመት ለፍታ ለአባቷ ልካ አባቷ የኔ ነው ብሎ ብዙ ጭቅጭቅና ክርክር ነበር። እንደዛ እንዳይሆን ከዛ ሁሉ ማለት ነው ወርቃችንን ግዝት አድርገን አስቀምጠን ከዛ በኋላ ሀገራችን ስንገባ አንደኛ ወርቁ ዋጋው እየጨመረ ነው የሚሄደው። ሁለተኛ ደግሞ በቃ ከሰውም ከቤተሰብም ላንጨቃጨቅና ወይም ደግሞ ጥላቻ ቂም ላናተርፍ እንችላለን። በገዛ ገንዘባችን ጥላቻና ቂም እያተረፍን ስለሆነ ማለት ነው የምናገኛትን ገንዘብ በአግባቡ መጠቀም አለብን። ይህ ወርቅ ገዛን ማለት ለምሳሌ ትራንስፖርት አይጠየቅበትም፣ አንጠየቅም። ሀገራችን ቢያንስ ለብሰነው ልንሄድ እንችላለን። ይሄን ደግሞ ትራንስፖርት አንጠየቅም ስል ግን ደግሞ እንደ ባህሪ እንደ እንትኑ ማለት ነው እንደ ህጉ መሰረት
አንድ ሰው ስንት ግራም ወርቅ ነው ወደ ኢትዮጵያ ይዞ የሚሄደው የሚለውን አንድ ሰው እንደ ሕጉ ማለት ነው አንድ ሰው ወደ ኢትዮጵያ የሚሄደው ለብሶ የሚሄደው ወይም ደግሞ ይዞ የሚሄደው 100 ግራም ነው። 100 ግራም እና ከዛ በታች የሆነ ይዞ መሄድ ይቻላል፣ ካለምንም ካለ ወጪ ካለ ምንም ማለት ነው። ግን ከዛ በላይ ከሆነ የራሱ ቀረጥ አለው፣ የራሱ እንትን አለው፣ ደንብና መመሪያ ስላለው ከዛ ያንን ከግንዛቤ ማስገባት አለብን ማለት ነው። ሌላው ወርቅ ስንገዛ ማለት ነው ወርቅ ገዝተን ካስቀመጥን ቢያንስ በቃ ብዙም ችግር ሊያጋጥም ይችላል። የከፍተኛ ማለት የሆነ የአቅም ማጣት፣ የጤና ችግር ሊያጋጥመን ይችላል። የገንዘብ እጥረት ሊያጋጥመን ይችላል። ወይም ደግሞ ከስራችን ልንባረር እንችላለን። ሰው ፊት እንወድቃለን ከሌለን ማለት ነው። ያ ገንዘብ ግን ወርቅ ካለን ግን ያችን ለችግራችንን ሸጥ አድርገን ከዛ ችግራችንን እንወጣበታለን ማለት ነው። ችግር ካላጋጠመን ደግሞ እሰየው ለወደፊት ህይወታችን ካፒታል ማስቀመጥን ማለት ነው። እንደ መነሻ ሀብትም ይሆነናል ማለት ነው። ስለዚህ ገንዘባችንን ማስቀመጥ አለብን ወርቅ ገዝተን ማለት ነው። ወርቅ ስንገዛ ደግሞ ምንድነው ማድረግ ያለብን? ወርቅ ስንገዛ ማድረግ ያለብን አንደኛ ሪሲት ደረሰኝ መኖር አለበት ማለት ነው። ህጋዊ ደረሰኝ መኖር አለበት። ብንሸጠው የራሱ ፋክተር ደረሰኝ ስላለው ያንም ህጋዊ መሆኑን ማረጋገጥ ማለት ነው። ሌላው የወርቁ ጥራት መታወቅ አለበት ማለት ነው። ለምሳሌ ገበያ ላይ ተፈላጊነት የሆነው የትኛው ወርቅ ነው? አሁን በአብዛኛው ጊዜ ማለት ነው ለኢንቨስትመንት ወይም ደግሞ ለሽያጭ ጥሩ እንትን ያለው ማለት ነው ማለት ጠቀሜታ ያለው ወይም ደግሞ ካለምንም ተፈላጊነት ያለው ገበያ ላይ 21 እና 22 ካራት ወርቅ ነው። እነዛን መግዛት አለብን ማለት ነው። ጥራቱን የጠበቀ መሆን አለበት ለወደፊትም ገንዘባችን እስከሆነ ድረስ ማለት ነው። እንደገና ደግሞ ይህን 21 ወይም 22 ካራት ወርቅ ስንገዛ ዲዛይኑ ምን አይነት ነው መሆን ያለበት? ዲዛይኑ ስንገዛ ማለት ነው ውስብስብ ያለ መሆን የለበትም። ቀለል ያለ እጅ ስራ ያለው ዲዛይን ያለው እና ደግሞ ክብደት ያለው ግራሙ ክብደት ያለው መሆን አለበት ማለት ነው። ለምሳሌ ስንሸጥ የእጅ ስራው ላይታሰብልን ይችላል። ሜኪንግ ቻርጁ ማለት ነው ላይታሰብልን ይችላል፣ አይታሰብም። ስለዚህ ስንሸጥ የወርቁን ዋጋ ግራሙ ብቻ ነው ማለት ነው የምንሸጠው። ያው ይህ እንደገና እዛ ወርቅ ገዢዎች ሲገዙ ምንድነው የሚያደርጉት? ያው እንደገና በአዲስ ነው ተጨፍልቆ በአዲስ ነው በአዲስ ዲዛይን የሚወጣው ማለት ነው። ስለዚህ ይሄንን ከግምት ውስጥ ማስገባት አለብን ማለት ነው። ሌላው እንግዲህ ብዙ ተነጋግረናል፣ ብዙ ብለናል ማለት ነው። ይሄንን ከግምት ውስጥ ማስገባት አለብን። ለወደፊት ተስፋችን ነው፣ የልፋታችን ውጤት ይሆናል። ይሄን ያክል ዓመት ሰርቼ ምን አለኝ አንልም ማለት ነው። ወርቅ ገዝተን ካስቀመጥን ሌሎች ነገሮችም ላይሳኩ ስለሚችሉ ይሄን ከምንም በላይ የአረብ ሀገር እህቶቼ የምመክራችሁ ማለት ነው ወርቅ ገዝታችሁ አስቀምጡ። በቃ የተለያዩ ነገሮችን ከምትገዙ በሺኤን፣ በኢሞ፣ በኦንላይን፣ በሺኤን እንደገና በተለያዩ ነገሮች የምንጠልባቸው ልብሶች ኪሳራ ነው። ይሄ ወርቅ ካለን ግን አለኝታችን ነው።
ለወደፊት ካፒታላችን ነው። ለነገ ህይወታችን ትልቅ ተስፋ አለ። ይሄ ያለኝ ይህን ሽጬ ማድረግ ይችላለሁ። ለምሳሌ ወርቅ ገዝተናል። ከዛ ያንን ወርቅ ስንሸጥ ከባለፈው ጨምሮ ነው የምናገኘው ማለት ነው። ለምሳሌ የዛሬ 5 ዓመት የተገዛ ወርቅ አሁን ላይ እጥፍ አድርጎ ነው የሚጨምረው። የዛሬ 5 ዓመት ማለት ነው 1 ግራም ወርቅ 170 ብር ከሆነ አሁን ላይ ደግሞ ስንት ነው? አሁን እንግዲህ እስከ 650 ድረስ ገብቷል። ስለዚህ ይሄንን ከግምት ውስጥ ማስገባት አለብን ማለት ነው። እንግዲህ ቪዲዮዬን ላይክ፣ ሼር፣ ኮሜንት እንዲሁም ሰብስክራይብ አድርጉልኝ። ጀማሪ ነኝ፣ አበረታቱኝ። ያው እንግዲህ ማለት ነው ቪዲዮ ለመስራትም አልተመቸኝም። በጨለማ ማታ ላይ ነው እንትን ያልኩት ማለት ነው። በጣም ጊዜ የለኝም ቀን ላይ። እኔን አበረታቱኝ። እስከዛው ቸር ሰንብቱ። በሌላ ቪዲዮ እስከምንገናኝ ድረስ አመሰግናለሁ።